ብዙ ኮንተንት ክሬተሮች የማይነግሯችሁ ነገር ግን ቪዲዮአችሁን ቫይራል ማድረግ የሚችል አንድ ትልቅ ሚስጥር ልንገራችሁ። እሱም ቻናል ሂስትሪ ይባላል። ዩቲዩብ እናንተን እንደ አንድ ክሬተር እንዲቆጥራችሁና የምትሰሩትን ኮንተንት ለብዙ ሰጀስት እንዲያደርግ ይህ ሴቲንግ ኦን ማድረግ አለባችሁ። በዛሬ ቪዲዮ ልነግራችሁ የሚፈልገው ስለ ዩቲዩብ ቻናል ሂስትሪ ምንነትና ቻናል ሂስትሪ ከበራላችሁ የምትጠቀሙት እነዚህን 8 ሴቲንጎችን እና በቀላሉ እንዴት ቻናል ሂስትሪያችሁን መገንባት እንደምትችሉ የማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው መከተል እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ላይክ ማድረግ እንዳይረሳ። ወደ መጀመሪያው ስንገባ ቻናል ሂስትሪ ምንድን ነው? ቻናል ሂስትሪ ማለት በቀላል አማርኛ የቻናል የባህሪ መዝገብ ማለት ነው። ይህ ዝም ብሎ ቪዲዮ መመልከት ብቻ ሳይሆን እናንተ እንደ አንድ ክሬተር በሲስተም ውስጥ ያላችሁን ታማኝነት ማለት ነው። ዩቲዩብ እኛን የሚያየን ልክ እንደ አንድ ሰው ነው። ሰው ታማኝ መሆኑን የምናውቀው በጊዜ ሂደት በሚያሳየን ባህሪዎች ነው። እኛም የዩቲዩብ ቻናል ልክ እንደዛው ነው። የማንነት መረጋገጫም ለማወቅ ዩቲዩብ ቻናላችን ቦትስ ወይንም ስካመር አለመሆኑን የሚያረጋግጠውም በዚህ መንገድ ነው። ይህ በአንድ ጀንበር የሚገነባ ሳይሆን ለሳምንት ወይም ለወራት የሚቆይ የሂደት ውጤት ነው። ባጭሩ የዩቲዩብን ሕግጋት ምን ያህል ተከብራላችሁ ተብሎ የሚያዝበት የክብር መዝገብ ነው። ወደ ሁለተኛው ስቴፕ ስናልፍ ቻናል ሂስትሪ ከበራለን የምናገኘው 8 ሴቲንጎችን እያንዳንዳቸው ምን እንደሆኑና ለምን እንደሚጠቅሙ ልንገራችሁ። የመጀመሪያው የሚሆነው አፒሊንግ ኮንተንት አይዲ ክለም ሲሆን ይሄም የይዘት መታወቂያ ጥያቄዎችን ይግባኝ ማለት ትችላላችሁ። ይህ ማለት ደግሞ በቪዲዮቻችሁ ላይ የሌላ ሰው ሙዚቃ ወይንም ቪዲዮ ወይንም ደግሞ ምስል ከተጠቀማችሁ የዩቲዩብ የቅጂ መብት መቆጣጠሪያ ሲስተም በቪዲዮቻችሁ ላይ ክለም ወይም የባለቤትነትን ጥያቄ ያስነሳል። ይህ ባህሪ ከበራላችሁ ግን የጣለባችሁን እገዳ ትክክል አይደለም የራሴ ነው ወይንም ደግሞ በህጋዊ መንገድ ነው የተጠቀምኩት ብላችሁ አፒል የመጠየቅ ወይም ይግባኝ የመጠየቅ መብት ታገኛላችሁ ማለት ነው። ይህም የሚጠቅማችሁ የቪዲዮ ገቢ ለሌላ ሰው እንዳይሄድ ለመከላከልና መብቶቻችሁን ለማስከበር ይጠቅማቸዋል። ሁለተኛ የሚሆነው ኤክስተርናል ሊንክ ኢን ቪዲዮ ዲስክሪፕሽን ሲሆን ይህም በቪዲዮ ዲስክሪፕሽን ላይ የውጭ ሊንኮችን ማስቀመጥ ትችላላችሁ። ይህም ከዩቲዩብ ውጭ ያሉ ድረገጾችን ለምሳሌ እንደ ቴሌግራም ቻናላችሁን፣ እንደ ቲክቶክ አካውንታችሁን፣ ኢንስታግራም ሊሆን ይችላል፣ ዌብሳይት የድርጅት ዌብሳይት ሊሆን ይችላል፣ እንዲሁም ደግሞ ምርት የምትሸጡበትን ሊንክ ዲስክሪፕሽን ላይ ተጭነው የሚከፈቱ ሊንክ አድርጋችሁ ለማስቀመጥ ይህ ፊቸር መብራት አለበት። ይህም የሚጠቅማችሁ ተመልካቾቻችሁን ወደ ሌላ ማህበራዊ ሚዲያ ለመውሰድና ምርት ለመሸጥ እንዲሁም ደግሞ ከዩቲዩብ ውጭ ያሉ ስራዎቻችሁን ለማስተሳሰር ይጠቅማቸዋል። ሶስተኛ የሚሆነው ኢምቤድ ላይቭ ስትሪም ሲሆን ይህም የቀጥታ ስርጭታችሁን ወደ ሌላ ድረገጽ መክፈት ትችላላችሁ። ይህ ማለት ደግሞ ዩቲዩብ ላይ የምታደርጉትን የቀጥታ ስርጭት ኮድ በመውሰድ ወደ ሌላ ድረገጽ ወይም ደግሞ ብሎጎች ላይ በማስገባት ተመልካቾቻችሁ ከዛው ሳይወጡ የእናንተን ቀጥታ ስርጭት እንዲያዩ ማድረግ ትችላላችሁ። ይህም የሚጠቅማችሁ የራሳችሁ ዌብሳይት ካላችሁ የዌብሳይት ጎብኚዎቻችሁ ከዛው ሆነው ከዩቲዩብ ቀጥታ ስርጭት እንዲመለከቱና ተጨማሪ ገቢ እንድታገኙ ይረዳቸዋል። አራተኛ የሚሆነው ክሬት ሞር ላይቭ ስትሪም ዴይሊ ነው። ይህም በቀን ውስጥ በርካታ ላይቭ ስትሪሞችን ማድረግ ያስችላችኋል። ይህ ባህሪ ሳይከፈት በፊት ግን በቀን ውስጥ ልታደርጉት የምትችሉትን የላይቭ ስትሪም መጠን ይገድብባችኋል። ይህ ባህሪ ከበራላችሁ ግን በቀን ውስጥ ልታደርጉት የምትችሉትን ላይቭ ስትሪም መጠን ገደብ ያነሳላችኋል። ደጋግማችሁ የፈለጋችሁትን ያህል ጊዜ ላይቭ መግባት ትችላላችሁ ማለት ነው። ይህም የሚጠቅማችሁ ተመልካቾቻችሁን በየሰዓቱ ለማግኘትና የሰዓት ዎች ታይምን በፍጥነት ለመሙላት ይረዳችኋል ማለት ነው። አምስተኛው የሚሆነው ክሬት ሞር ሾርት ዴይሊ ነው። ይህም ደግሞ በቀን ውስጥ በርካታ ሾርት ቪዲዮችን ፖስት ማድረግ ትችላላችሁ። ይህ ማለት ደግሞ ልክ እንደ ላይቭ ስትሪም ሁሉ በቀን ውስጥ ያላችሁን የሾርት ቪዲዮ ገደብ ብዛት ያነሳላችኋል። ይህም የሚጠቅማችሁ ሾርት በአሁኑ ሰዓት ቻናልን በፍጥነት ለማሳደግና ሰብስክራይበር ለማግኘት በጣም አሪፍ መንገድ በመሆኑ በቀን ከ3 እስከ 5 ቪዲዮ እና ከዛ በላይ በመጫን በአጭር ጊዜ ውስጥ ሰፊ ተደራሽነትን ማግኘት ትችላላችሁ። ስድስተኛው የሚሆነው ኤቢ ቴስቲንግ ኦፍ ታይትል ኤንድ ተምብኔልስ ነው። ይህም የቪዲዮ አርዕስትና ተምብኔሎችን ማወዳደርና መፈተሽ ትችላላችሁ። ይህም የሚጠቅማችሁ ለአንድ ቪዲዮ 3 የተለያዩ ዲዛይን ያላቸውን ተምብኔል እና አርዕስት ታስገባላችሁ። ዩቲዩብም እያንዳንዳቸውን ለተለያየ ተመልካች ይፈትሸዋል። ከዛ በኋላ በዳታ ለእናንተ ያሳውቃችኋል ማለት ነው። የሚጠቅማችሁ የትኛው ምስል አሪፍ ቪው ሊያመጣላችሁ እንደሚችል በማየት በግምት ሳይሆን በዳታ አይታችሁ መምረጥ እንድትችሉ ያስችላችኋል ማለት ነው። ሰባተኛ የሚሆነው አፕሎድ ሞር ቪዲዮስ ዴይሊ ነው። ይህም በቀን በርካታ ረጃጅም ቪዲዮችን መጫን ትችላላችሁ። ይህ ማለት ደግሞ መደበኛ የሆኑ ረጃጅም ቪዲዮችን ያለምንም ገደብ በቀን ውስጥ በብዛት ለመጫን የሚያስችል መብት ታገኛላችሁ ማለት ነው። ይህም የሚጠቅማችሁ በተለይ በብዛት ቪዲዮችን ለምትሰሩ ከሆነ ለምሳሌ ትምህርታዊ ኮንተንት የምትሰሩ ከሆነ፣ እንደ ዜና ኮንተንት የምትሰሩ ከሆነ እንዲሁም ደግሞ እንደ ሚም አይነት ቪዲዮችን የምትሰሩ ከሆነ ያለምንም ገደብ ቪዲዮችን ፖስት ማድረግ እንድትችሉ ያስችላቸዋል። ስምንተኛ የሚሆነው ኤሊጂብል ቱ አፕላይ ፎር ሞኔታይዜሽን ነው። ይህም ለገቢ ማግኛ አፕላይ ማድረግ ትችላላችሁ ማለት ነው። ከላይ ዘርዘርኩላችሁ እነዛን 7 ነገሮች ቻናላችሁን ለማሳደግ ተጠቅማችሁ አካውንታችሁ ለሞኔታይዜሽን ብቁ ሲሆን ለምሳሌ 4000 ዋች አወር እና 1000 ሰብስክራይበር ወይም በሾርት ደግሞ 10 ሚሊዮን ቪው ስትሞሉ አካውንታችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። ይህም የሚጠቅማችሁ በቪዲዮአችሁ ላይ በሚታየው ማስታወቂያዎች እውነተኛ ዶላር ማግኘት ትችላላችሁ ማለት ነው። ሶስተኛ የሚሆነው ቻናል ሂስትሪን እንዴት እናበራው ነው። ቻናል ሂስትሪ ለማብራት ዩቲዩብ 3 አማራጮችን ያቀርብላችኋል። አንዳንዴም አንድ አማራጭ ብቻ የሚያቀርብበት ጊዜ አለ። ነገር ግን ከ3ቱ አማራጮች 2ቱ አማራጮች የመታወቂያና የቪዲዮ ቬሪፊኬሽን ናቸው። እነዚህ ሁለቱ እኛ ሀገር ስለማይሰሩ
ሀገር ውጪ ያላችሁ ሰዎች ግን ቪዲዮ ወይንም በመታወቂያ አድርጋችሁ ቬሪፋይ ማድረግ ትችላላችሁ። ነገር ግን ሀገር ውስጥ ካላችሁ ከነዚህ ሁለቱ አማራጭ ውጪ ያላችሁ አማራጭ ቻናል ሂስትሪ ብቻ ነው። ስለዚህ ዛሬ ቻናል ሂስትሪ እንዴት ቢልድ እንደምታደርጉ እንዲሁም ደግሞ እነዚህን 6 ነገሮች እነግራችኋለሁ። እነዚህ 6 ነገሮች በትክክል ተግብራችሁ በአጭር ጊዜ ውስጥ ቻናል ሂስትሪያችሁን መብራት ትችላላችሁ። ከዚህ ቪዲዮ መጨረሻ ላይ ደግሞ አንድ አሪፍ ታክቲክ እነግራችኋለሁ። እሱን እስከ መጨረሻው ድረስ ከቆያችሁ የምታዳምጡት ይሆናል። የመጀመሪያው የሚሆነው ወጥነት ነው። ወጥነት ሲባል በቀን ውስጥ አንድ ቪዲዮ ወይንም በሳምንት 2 ወይም 3 ቪዲዮ ሊሆን ይችላል። ይህም ደግሞ የሚጠቅማችሁ ቻናላችሁ አክቲቭ እንዲሆንና ዩቲዩብ እናንተን እንደ እውነተኛ ኮንተንት ክሬተር እንዲቆጥራችሁ ያደርጋል። ይህም ደግሞ ከቻላችሁ እንደ ሾርት ቪዲዮ ሳይሆን እንደ ሎንግ ቪዲዮችን ፖስት ብታደርጉ እመክራችኋለሁ። ይህም የሚጠቅማችሁ በአጭር ጊዜ ውስጥ ሰብስክራይበር ማግኘት ትችላላችሁ። እንደገና ደግሞ ዎች አወራችሁም በፍጥነት ይሞላላችኋል ማለት ነው። ስለዚህ ያላችሁ አማራጭ በቀን ውስጥ አንድ ወይም በሳምንት 2 ወይም 3 ቪዲዮም ቢሆን ይችላል ፖስት ማድረጋችሁን እንደተቋረጡ። ሁለተኛ የሚሆነው ህግ አክባሪነት። ዩቲዩብ ህግ አክባሪነትን በጣም አጥብቆ ይመክራል። ይህም ለሚጠቅማችሁ ምክንያቱም አልጎሪዝሙ የእናንተን ቪዲዮ አፌክት እንዳያደርገውና የምሰሩት ኮንተንት ላይ ኮፒራይት ወይም ደግሞ ኮሚኒቲ ስትራይክ እንዳይመጣባችሁ ይረዳችኋል ማለት። ይህም ካልመጣባችሁ በአጭር ጊዜ ውስጥ ቻናል ሂስትሪያችሁን ቢልድ ማድረግ ትችላላችሁ። ሶስተኛ ነገር ደግሞ ከኦዲየንሳችሁ ጋር ኢንጌጅ ማድረግ ነው። ይህም የሚጠቅማችሁ ኦዲየንሳችሁ ኮመንት ሲጽፉላችሁ በቪዲዮአችሁ ላይ ኮመንት ሲጻፍላችሁ ያንን ኮመንት እየገባችሁ ሪፕሌይ ማድረግ ወይም ደግሞ ላይክ ማድረግ ብቻ እናንተ ሰው እንደሆናችሁ አልጎሪዝሙ እንዲረዳና እንዲያምን ታደርጉታላችሁ። በአሁን ሰዓት እንደምታውቁት በጣም በቦት የሚከፈቱ ቻናሎች በብዛት ከመሆናቸው የተነሳ ቦት የትኛው ነው ቻናል የትኛው ነው የሚለውን ዩቲዩብ ለመለየት የሚጠቀምበት ወሳኝ ሴቲንግ ስለሆነ ይህንን ሴቲንግ በአጭር ጊዜ ውስጥ እንዲበራላችሁ ያላችሁ አማራጭ ከኦዲየንሳችሁ ጋር ኢንጌጅ ማድረግ፣ ከዚህ በፊት የነገርኳችሁን እያንዳንዳቸውን ነገር መተግበር አለባችሁ ማለት ነው። አራተኛ የሚሆነው ቻናላችሁን አስቡ። እሱም ማለት ነው በቻላችሁት መጠን ባነር፣ ሎጎ፣ እንደገና ደግሞ የፕሮፋይል ዲስክሪፕሽን እንዲሁም ደግሞ የተለያዩ የሶሻል ሚዲያ ሊንኮቻችሁን ፕሮፋይላችሁ ላይ አስገቡ። ይህም የሚጠቅማችሁ ዩቲዩብ እናንተው እንጂ ቦት እንዳልሆናችሁ እንዲረዳ ያደርጋችኋል። እንዲሁም ደግሞ ለእናንተም የሚጠቅማችሁ የተለያዩ ሶሻል ሚዲያዎቻችሁን የእናንተ ተከታዮች ገብተው ጆይን እንዲያደርጉና ስራዎቻችሁን እንዲያዩላችሁ ይረዳችኋል ማለት። ስለዚህ ቻናላችሁን ማስዋብ እንዳትረሱ። አምስተኛ የሚሆነው ላይቭ ስትሪም ማድረግ ነው። ይህም እንግዲህ ግልጽ ነው፣ ይታወቃል። መቼም ላይቭ ስትሪም ስታደርጉ ፊታችሁን እያሳያችሁ ላይቭ ስትሪም ስለምታደርጉ አልጎሪዝሙ እናንተን ያነባችኋል ማለት ነው። ሰው እንደሆናችሁና እውነተኛ ክሬተር እንደሆናችሁ ስለሚያስብ ቻናል ሂስትሪያችሁን በአጭር ጊዜ ውስጥ ቢልድ ያደርግላችሁ። ላይቭ ስትሪም ማድረግ ደግሞ ለእናንተ በአጭር ጊዜ ውስጥ ቻናላችሁን ለማሳደግና ዎች ታይማችሁን በፍጥነት ለማሙላትም ይረዳችኋል ማለት። ስለዚህ የግድ በቻላችሁት መጠን ላይቭ ስትሪም ብታደርጉ እመክራችኋለሁ። ስድስተኛ የሚሆነው ደግሞ ጂሜላችሁን በተለያዩ ፔድ በሆኑ ሳይቶች ላይ ሳይን አድርጉ። የጂሜል ዳታ ይፈልጋል። ያ ጂሜል ዳታ ያለው ጂሜል ከሆነ ወይም ደግሞ የከፈታችሁት አዲስ ጂሜል ከሆነ ያላችሁ አማራጭ ይሄ መንገድ ነው። ጂሜላችሁን የተለያዩ ፔድ የሆኑ ሳይቶችም ወይም ፍሪ የሆኑ ሳይቶች ላይ ሳይን ኢን በማድረግ የጂሜል ዳታ ተሰበስባላችሁ። ይህም የሚጠቅማችሁ ቻናል ሂስትሪያችሁ ቢልድ ለማድረግ በጣም ስለሚጠቅማችሁ ይሄንን መንገድ ብትከተሉ በአጭር ጊዜ ውስጥ ቻናል ሂስትሪያችሁን ቢልድ ማድረግ ትችላላችሁ። ሌላኛው ነገር ደግሞ በቪዲዮ ላይ ነገራችኋለሁ ያልኩትን ነገር ልንገራችሁ። ከዚህ በኋላ ድንገት ሁለተኛ ቻናል አስፈልጓችሁ ቻናል ከፍታችሁ ለመስራት ብትፈልጉ በአዲስ ጂሜል ከምትከፍቱ ከዚህ በፊት እየሰራሁላችሁ ቪዲዮ አለ። የዚህ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። እሱን አከፋፈት ያያችሁ በዛ መንገድ ብትከፍቱ እመኑኝ 1 ሳምንት ወይም በ2 ሳምንት ውስጥ ይበራላችኋል ማለት ነው። ይህን ያልኩበት ምክንያት እኔ ከዚህ በፊት ባበራሁት ቻናል ላይ ሁለተኛ ቻናል አድርጌ ከፍቼ ነገር ግን የሚገርማችሁ ነገር በሾርት ቪዲዮ ብቻ በ3 በ4 ቪዲዮዎችን ቻናል ሂስትሪ መብራት ይችላል ማለት ነው። ስለዚህ እናንተም በዚህ መንገድ ተከተላችሁ ብትሰሩ በአንድ ጂሜል 2-3 አካውንቶች ቢከፍቱ በአጭር ጊዜ ውስጥ ያኛውም የከፈታችሁት አካውንት ቻናል ሂስትሪያችሁ ቢውልድ ይሆናል ማለት ነው። ምክንያቱም ቻናላችሁ ታሪክ ስላለው የመጀመሪያ ታሪክ ያለው ቻናል ላይ ሌላ ቻናል ስደግሙበት የዛን ታሪክ ለዚህም ስለሚጠቀመው በአጭር ጊዜ ውስጥ ቻናል ሂስትሪያችሁ ቢውልድ መሆን ይችላል ማለት ነው። ይህን ቪዲዮ እየተመለከታችሁ ከሆነና ይህን ቻናል ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። በቀጣይ ሀሳብ አስተያየት ካላችሁ ወይም ደግሞ በቀጣይ እንደሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ካሁን አብራችሁ ቆዩት። አምላክ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።